ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ። ይሄን ሁሉ ንብረት አፍርቼ አገሬን አስጠርቼ ህዝቤን አስጠርቼ ለአገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ ራሴ ቤት ውስጥ አስቀምጬ ቤቴ ለእናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ። አሁን አንድ ቤት ላይ ፍርድ ማስጣት ማለት ከህሊና ውጪ ከጎዳና ላይ ሊወጣ ነው። አሁን እኔ መተዳደሪያው ምንድነው? መተዳደሪያዬ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩ ነው ያለሁት። ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ማራቶን ከ10 ማራቶን በላይ ሮጫ ያለው ይሄን አንድ አመት እናቴ ስትለምነኝ እኔ ለእናቴ የሚደርስብኝን አልነግራትም። እኔ ግን ቤት ውስጥ ልጆች ሲያወሩ እናቴ ሰማች። በየቀኑ እኮ እንዲህ ሙከራ እየተደረገባት ነው ምል ትሰማለች። በጡቴ እየሻለው ብላ በቃ አስማለችኝና እግሬ ላይ ወደቀችው። እንዴት ወጥቼ ትሬኒንግ ልስራ? ከዚህ በኋላ በዚህ ምክንያት የሚመለከታችሁ አካል በሙሉ ተማጽኛለሁ። በደል እየደረሰብኝ ነው። ኢዩቢ ስለዚህ ቆይ አሁን በሀብት ደረጃ ምን አለሽ? በሀብት ደረጃ በቃ አሁን ያለሁበት ቤት ብቻ ነው ወጣ። ሌላ ምንም። አሁን ቅድም እንደነገርሽኝ ለዘመናት ሮጠሽ የገዛሻቸው ከ11 በላይ ቤቶች የሉ። ባንክ ቤትም ገንዘብ ሀብት የለም ምንም ነገር። 50 ሺህ የቀረውበት ብሩን ያለ ውክልና ከባንኩ ጨርሶ ማለት ነው። ከዛ ምን አሉ? ምን ምላሽ ሰጡሽ? አይ ደብዳቤ ሰጥቻቸው ነበር እንዳይንቀሳቀስ ይሄ ንብረት ብዬ 2006 የሚወጡ ብሮች ሲበዙብኝ አዝቤዛ በማረግ ቼክ በሚያደርግበት የሚገባ ብር የለም ከሚወጣ ብር ውጪ። በዚሁ 2006 ደብዳቤ ጻፍኩላቸውና ውክልና ቁጥሩን ጠቀስኩትና ከዛሬ ውጪ እንዳይንቀሳቀስ ብዬ ለመናጀሯ ሴት ነች በወቅቱ ሰጥቻት ወጣሁ። ኦኬ ብላኝ ተቀበለች። አሁን ደግሞ በዚህ አሁን ወንጀል ከተሰራ በኋላ እስከ 2010 ድረስ ብሩን እያወጣው ነበር ካሶኝ ማለት ነው ቴክስ ይደረግ። ከዛ እጄ ለምን ብዬ እንትን ስላቸው አይ በህጋዊ መልኩ ውክልና አላነሳሽም ያኔ ደብዳቤ ሲቀበሉኝ ያላሉኝ ማለት ነው። ግን አሁን ይህን ሁሉ በደል የምትነግሪኝን በተለያዩ አጋጣሚዎች የሚመለከታቸው አካላት ነግረሽ ለመፍታት ጥረት አድርገሻል? እውነት ለመናገር ይህንን ይመለከታችኋል ያልኩትን ሁሉ ጋር ደርሼ ነግሬያችኋለሁ።